ጤና ይስጥልን እንደምሰነበታችሁ ውድ የፐርሰናሊቲ ሪዚሊየንስ ተከታታዮች፣ ዛሬ ይዤ የቀረብኩት 5 የውድ ስብዕና ጠቋሚ ምልክቶችን ነው። አንደኛው የውድ ስብዕና ጠቋሚ ምልክት ለማመሳሰል ብሎ ራስን አለማጣት ነው። ውስጣችን ያልተቀበለውን ለሰው እሺ ስንል ለራሳችን እምቢ ስለማለታችን ልብ ልንለው ይገባል። ለራስ ያላደረጉትን ነገር ለሌላ ለማድረግ ማሰብ ከባዶ በርሜል ውሃ መቅዳት እንደማሰብ ነው። ብዙ ጊዜ የሚያሳስተን ጥሩ ያልሆነ ስሜት ወይም ገልቲ ፊሊንግ የምንለው ነው። ስህተቱ ጥሩ ያልሆነ ስሜት የሚሰማን ልክ ያለመሆናችን የማስጠንቀቂያ ደውል ብቻ ነው ብለን መውሰዳችን ነው። ነገር ግን ገልቲ ፊሊንግ በአንድ በኩል ኢሞራል የሆነ ነው ወይም በባህልም አሊያም በሃይማኖት ተቀባይነት የሌለው ነገር ስንፈጽም የሚሰማን ስሜት ሲሆን፣ በሌላ በኩል ግን አብሮን የከረመ ግን ደግሞ የማንፈልገው ባህሪ ለመስበር ሙከራ በምናደርግበት ጊዜ ይሄ ጥሩ ያልሆነ ስሜት ሊሰማን ይችላል። ዋናው ነገር ፊሊንጉ ወይም ስሜቱ በምን ምክንያት እንደመጣ መለየትና እሱ ላይ መስራት ይሆናል ማለት ነው። አንድ ሰው ለ10 ዓመት ሲጋራ ሲያጤስ ቆይቶ ዛሬ ተነስቶ ሲጋራ ማጤስ ቢያቆም ጥሩ ስሜት አይሰማው። ይህ ማለት ግን ሲጋራን መተው ጥሩ ስላልሆነ ሳይሆን ውስጡ በሲጋራ ሱስ የተጠመደ ስለመሆኑ ነው። ሲጋራም ባይሆን ከዓላማችን ጋር የማይሄዱና ወደ ኋላ የሚጎትቱን በሕፃንነታችን የገቡና ቦታ የያዙ ወይም ራሳችን በብዙ ጊዜ ልምምድ መሰረት እንዲጥሉ የፈቀድንላቸው ባህሪዎች ለማስወገድ ጥረት ስናደርግ ወይም ስንታገል ጥሩ ስሜት ይሰማኛል ብሎ ማሰብ የዋህነት ነው። ይልቁንም ለማንፈልገው ማንነት ከሚያጋልጡን አካባቢዎችና ሁኔታዎች ራስን ማድረግ የመጀመሪያው እርምጃ ሆኖ ሊያገለግል ይችላል። ሁለተኛው የውድ ስብዕና ጠቋሚ ምልክት አስፈላጊ ካልሆነ በስተቀር ደረጃቸውን ይኖሩታል እንጂ አይገልጹትም የሚለው ነው። እነሱ ደረጃውን ያስቀምጡታል፣ ከፊሎቹ ይወጡበታል፣ ከፊሎቹ ትቶ ይሄዳል፣ ከፊሎቹ ደግሞ ያማርራሉ፣ ሌሎቹ ደግሞ ደረጃውን ዝቅ ለማድረግ በስውር ይሰራሉ። ሌሎቹ ደግሞ በግልጽም ቢሆን ደረጃውን ዝቅ ለማድረግ ይሰራሉ። እነሱ ግን ዓላማቸውንና ኃላፊነታቸውን ይኖሩታል። የምታወቁትም በመሆን እንጂ በመናገር አይደለም። ቃላት የተሻለ የማንነት መገለጫ መሆን ያልቻለበት ምክንያት ሰው ያልሆነውን መናገር በመቻሉ ነው። ሶስተኛው የውድ ስብዕና ጠቋሚ ምልክት ለታይታ አለመስራታቸው። ስራ የሚሰሩት መስራት ስላለባቸው። ውጫዊ ግፊት አንድ ስራ ለማስጀመር ጥቅም ላይ ሊውል ይችል ይሆናል። ነገር ግን ስራውን እንደ ስራ ለማስቀጠል የውስጥ ተነሳሽነት ወሳኝ ሆኖ ይመጣል። ብዙ ጊዜ ህሊናን በማዳመጥና በዛው መሰረት መንቀሳቀስ የብስለት መገለጫ ሆኖ ይቀርባል። ይህ ሲባል ግን ጤናማ ያልሆነ ህሊና ማለትም ለሰው ልጅ ሁሉ መልካሙን ከማሰብ ጀምሮ አቅምና ሁኔታ እየፈቀደ ለማድረግ ፈቃደኛ የማይሆነውን ህሊና አይደለም። ከታይታ ጋር ተያይዞ ስራ ሲሰራ ጉዳቱ በሁለት በኩል ነው። መታየቱ ሲቀር ስራውም ይቀርና ይጎዳል። ስራው ሲጎዳ ደግሞ ሰሪው ወይም የሰሪው እርካታ
በዛው ልክ ይጎዳል። ማናችንም ብንሆን ስራዬ ብለን የያዝነው ነገር ተጎድቶ እያየን እናስመስል ይሆናል እንጂ እውነተኛ እርካታ አናገኝም። ስራን ጨምሮ ማንኛውም እንቅስቃሴ ታይታን መሰረት አድርገን ከሆነ የእርካታችን አሊያ የሐዘናችንን መክፈቻና መዝጊያ ቁልፍ በሌላ ሰው እጅ ላይ እንደማስቀመጥ ይሆናል ማለት ነው። በሌላ አገላለጽ ቤታችን ውስጥ በሪሞት ኮንትሮል የምንቆጣጠረው ቲቪ ወይም ቴሌቪዥን ወደ መምሳል እንመጣለን ማለት ነው። ስሜታችን በሰዎች አሉታዊና አዎንታዊ አስተያየቶችና ድርጊቶች ወደ ጫፍ የሚወጣ ከሆነ ቆም ብለን ውስጣችንን በመፈተሽና ሙሉ አቂማችንን እሱ ላይ በማድረግ ወደምንፈልገውና ወደሚያስፈልገን ቦታ ማምጣት የቅድሚያ ይሆናል ማለት ነው። አራተኛው የውድ ስብዕና ጠቋሚ ምልክት እንቅስቃሴያቸው በሌሎች ይሁንታ ላይ አይመሰረትም የሚለው ነው። አንዳንድ ጊዜ ለእኛ የታየን መልካምና ጥሩ ጎን እንዳለ ሆኖ የበለጠ እይታና መረዳት ፍለጋ አስተያየትን እንጠይቃለን። ከልባቸው ቅንነት ተነስቶ ገንቢ ነው ብሎ ያሰቡትን አስተያየት የሚሰጡ እንዳሉ ሁሉ የተደበቀና ቅንነት የሌለበትን ሞቲቭ ከኋላቸው ሸክፎ ይሄ ነገር ጥሩ አይመስለኝም የሚሉም እንዳሉ መታወቅ አለበት። እንዴት ነው ጥሩ ያልሆነው ተብሎ ሲጠየቁ ማስረዳት አይፈልጉም። እንደዚህ አይነቶቹን መለየትና ዞር ማለት የውድ ስብዕና ምልክት ነው ለማለት ነው። ታስቦበት የሚነገር ወይም የሚደረግ ነገር ሁሉ ከጀርባ ሞቲቭ አለው። ሞቲቭ ለእንቅስቃሴያችን ሁሉ እንደ ጀርባ አጥንት ሆኖ የሚያገለግል ሀሳብ ነው። ሰዎች ለተለያየ ሞቲቭ ወይም ለተለያየ ዓላማ አንድ አይነት ቃል ሲጠቀሙ ይሰማል። ለምሳሌ አንዳንድ ወላጆች ልጃቸው ሲያጠፋ ዓይኔ ይጥፋ ብሎ ሲራገሙ እየሰማን ነው። ሌላ ጊዜ ደግሞ በሆነ ምክንያት እንደ ጠላት የሚያዩትን ሰው ዓይኔ ይጥፋ ሲሉት ቃሎቹ አንድ አይነት ቢሆኑም ሞቲቫቸው ግን ይለያያል። ይህን ቃል ለልጃቸው ሲጠቀሙ ከጥፋት እንዲመለስና መልካም ሰው እንዲሆን ነው። ነገር ግን ይህን ቃል ጠላት ነው ብሎ ለሚያስቡት ሲጠቀሙ ሞቲቫቸው በእውነትም ዓይኑ እንዲጠፋ ነው። ለዚህም ነው ስለሚታምነው ሰው ጥንቃቄ አድርግ፣ ጨውና ስኳር ቢመሳሰሉ አንድ አይደሉም የሚባለው። አምስተኛው የውድ ስብዕና ጠቋሚ ምልክት የመማር ዝንባሌ መኖሩ ነው። ቻይናዊው ኮንፊሽየስ እንዳለው the man who asks a question is a fool for a minute. The man who does not ask is a fool for life ይለናል። ማለትም ጥያቄ የሚጠይቅ ሰው ለአንድ ደቂቃ ሞኝ ይሆናል፣ የማይጠይቅ ግን በሕይወት ዘመኑ ሞኝ ሆኖ ይቀራል ማለቱ ነው። ነገሮችን ከመሰረቱ የማወቅ አባዜ አለባቸው። በመሆኑ they are not interested in small talks ማለት እንደ ሐሜት ያሉ ትናንሽ ወሬዎች አያስደስቱትም ለማለት ነው። ለብቻቸው ሆኖ በጸጥታ አቅማቸውን ይገነባሉ። በደልንና ክደትን ቀለል አድርጎ በይቅርታ ማለፍ ይችላል። ይህ ማለት ግን ተመሳሳይ ጉዳትና ክደትን ለማስተናገድ በራቸውን ክፍት ያደርጉታል ማለት አይደለም። አንድ አይነት እንቅፋት ሁለት ጊዜ የሚያሰናክል ከሆነ እንቅፋቱ አንተ ነህ የተባለውን አባባል ያውቁታል ማለት ነው። እክል ሲያጋጥማቸው ሁለት ነገር ያስባል።
አንደኛው ሀሳብ የችግሩ መፍትሄ ወይም መውጫ መንገድ እንዳለ ያያሉ። ሁለተኛው ሀሳብ ከችግሩ የተገኘ ትምህርት እንዳለ ምን እንደሆነ ያስባሉ። በመሰረቱ ችግርን ኤክስተርናላይዝ ማድረግ ወይም ማላከክ የናርሲሲዝም ስብዕና አይነተኛ መገለጫ ነው። ናርሲሲዝም የሚባለው ስብዕና በግርድፉ ሲገለጽ ጫፍ የወጣ የራስ ወዳድነትና የመደነቅ ፍላጎት የተጠናወተው ማንነት ማለት ነው። ውድ ስብዕና ያላቸው ሰዎች እክል ሲያጋጥማቸው የሚቀይሩት ፕላናቸውን ነው እንጂ ጎላቸውን አይደለም። ለዚህም ነው ማንዴላ if you change your principle based on challenges across the roads you cannot lead a nation ያለው። ማለትም መንገድ ላይ በሚያጋጥሙ እክሎች መሪህን ወይም ዋና የምትመራበትን ሐሳብ የምትቀያይር ከሆነ ህዝብን መምራት አትችልም ማለቱ ነው በማለት የዛሬውን ሐሳብ በዚሁ አጠቃልላለሁ። ሌላ ጊዜ ይህን በሚመስል በሌላ ሐሳብ ተመልሰን እስከምንገናኝ ሰላምና ጤና ይብዛልኝ እያልኩ ይሰናበታለሁ። አመሰግናለሁ።